የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታ ባረገ ጊዜ ሐዋርያት ቀና ቀና ብለው እያዩት ነበረ። እጁን ጭኖ ባርኳቸው ከፍ እያለ ሲሄድ ቀና ብለው ሲያዩ ሁለት ነጫጭ መላእክት መጣ። የገሊላ ሰዎች ምኑ ናችሁ ነው እዚህ ቀና ቀና እያላችሁ የቆማችሁ አላቸው። ወዝንቱ ኢየሱስ ዘአርገ ማቤክሙ፣ ይህ ከእናንተ ወደ ላይ ሲወጣ ያያችሁት ኢየሱስ ክርስቶስ ይመጽእ ካይበ በከመ ሪክምዎ አመ ያዐርግ ሰማየ፣ ዛሬ ሲያርግ እንዳያችሁት እንዲሁ በዚሁ ሥጋ ተመልሶ ይመጣል ያሏቸው። በዚሁ ባያችሁት ሥጋ ተመልሶ ይመጣል። ዛሬ ሲያርግ እንዳያችሁት ሊቃውንቱ ሁለት ትርጉም ሰጥተውታል። ይሄን ዛሬ ሲያርግ እንዳያችሁት እንዲሁ ይመጣል። አንድ የዚያን ጊዜ በቅዳሴ መላእክት በይባቤ መላእክት እልል እያሉ አርገ እግዚአብሔር በይባቤ ተብሎ መዝሙር 46 ላይ ቅዱስ ዳዊት እንደተናገረለት ወግዚነ በቃለ ቀርን፣ እግዚአብሔር ፈጣሪያችን በይባቤ መላእክት በቅዳሴ መላእክት አረገ፣ ወደ ላይ ወጣ። እግዚአብሔር መቼ ወርዶ ነው መቼ ወጣ? የክርስቶስ እርገት ነው እንጂ። ታዲያ ክርስቶስ እግዚአብሔር ነው። ሌላ ያረገ ከሌለ ያረገም ኢየሱስ ክርስቶስ ብቻ ከሆነ አምላክ ነኝ ያለም እሱ ከሆነ የአይሁዳውያን አምላክ በእርግጥ ሰው ሆኖ ሥጋ ለብሶ ዓለምን አድኖ አድርጓል። ፈጣሪያችን እግዚአብሔር አረገ ብሎ ዳዊት መዝሙር 46 ላይ ተናግሮልን ነበር። ልክ እንደዚህ ሲያርግም እነዚያ መላእክት መጥተው እያሸበሸቡለት እያመሰገኑት ነው ያረገ። እንደዚህ በመላእክት እየተመሰገነ ሲያርግ እንዳያችሁት ሲመጣም መላእክት እያመሰገኑት እንዲሁ በግርማ ይመጣል። ስለዚህ ምን ብሎ ነበር የነገረን? የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ምንድን ነበር? ወአመ ይመጽእ ወልደ እጓለ እመሕያው በደመና ሰማይ ምስለ መላእክቲሁ ቅዱሳን በስብሐተ አቡሁ ዘበሰማያት። የሰው ልጅ መላእክትን አስከትሎ በአባቱ ክብር በመጣ ጊዜ ብሎ ነበር የነበረ። በአባቱ ክብር መላእክት እያመሰገኑት፣ አባቱ ምን የሚያደርጉት ነው? መላእክት የሚያመሰግኑት ነው። ባርክዎ ለእግዚአብሔር ኩልክሙ መላእክቲሁ ጽኑዓን ወኃያላን እለ ትገብሩ ቃሎ ብሏል ቅዱስ ዳዊት። መላእክት ሁላችሁ ቃሉን የምትታዘዙ የምታገለግሉ መላእክት ሁላችሁ ጽኑዓን የምትሆኑ እግዚአብሔርን አመስግኑት። የመላእክት ድርሻቸው ፍጡርን ማመስገን ሳይሆን እግዚአብሔርን ማመስገን ነው። እግዚአብሔርን ማመስገን ነው። ደግሞስ መላእክት የማን ናቸው? የእግዚአብሔር ገንዘቦች ናቸው። መላእክት የፍጡር አይደሉም፣ የእግዚአብሔር ገንዘቦች ናቸው። ታዲያ ምንድን ነው መላእክቲሁ ብሎ የተናገረ? መላእክቶችን አስከትዬ እመጣለሁ ነው። መላእክት የክርስቶስ ፍጡሮች ናቸው። ትንቢተ ዳንኤል ምዕራፍ 11 ላይ ስታነቡ አይላፍ መላእክት የሚያገለግሉት ማንን ነው? እግዚአብሔርን ነው። እሳት ይውህዝም መንበሩ አይላፍ አይላፋት ይትላአክው ይላል። ከመንበሩ ስር ምን ይላል? የእሳት ጎርፍ ይጎርፋል። ብዙ የሚሆኑ መላእክትም ያገለግሉታል። ማንን? እግዚአብሔርን። መላእክት የሚያመሰግኑት ማንን ነው? እግዚአብሔርን። መላእክት የማን ፍጡራን ናቸው? የእግዚአብሔር። ኢየሱስ ክርስቶስ ደግሞ ማን የሚያመሰግኑት ነው? መላእክት። መላእክት የማን ናቸው አለን? ማቴዎስ 25:31 ላይ የኔ ከመላእክቱ ጋር በመጣ ጊዜ። ታዲያስ መላእክት የሚያመሰግኑት እግዚአብሔር እሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እየተመሰገነ እንዳረገ እየተመሰገነ ይመጣል። አይሁድ እንደሰደባችሁት አይቀርም ነው። በዚያ ሥጋ ይመጣል። እናንተ በናቃችሁት ሥጋ፣ እናንተ በሰደባችሁ ሥጋ፣ እናንተ ምራቅ በተፋችሁበት ሥጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል። እግዚአብሔር እሰ ገሃደ ይመጽእ፣ እግዚአብሔር ኢየሱስ ክርስቶስ ያን ጊዜ ትስብእትን በመለኮት መለኮትን በትስብእት ገልጦ ይመጣል። ወአምላክነሂ ኢያረምም፣ ያን ጊዜ ኢከሰተ አፉሁ ተብሎ እንደተነገረ ስትሰድቡት ዝም እንዳላችሁት ያን ጊዜ ግን ዝም አይላችሁም፣ ይፈርዳል። እሳት ይነድድ ቅድሜሁ፣ በፊቱ ጽዋ መዓት መቅሰፍተ እሳት ይነዳል፣ ይፈርድባችኋል ብሎ ዳዊት እንደተናገረ በግርማ ይመጣል። በዚህ ሥጋ ይመጣል። ለዚህ ነው ይህን ሥጋ ማናፍርበት። አዎ ለዚህ ነው እንዴ ታውቃላችሁ እንዴ ሰው የወንበዴ ዘመድ ቢሆን አያፍርም እንዴ? ያፍራል። ቆይ በኃጢአት ተጠርጥሮ የሞተ ሰው ዘመድ ታሪኩ ሲነሳ አታፍሩበትም? አታፍሩ?
እናፍራለን። ክርስቶስ ሲሰቀል ምን ተብሎ ነው የሞተው? ምስጋና ይገባዋል። ኃጥእ ብለውናል የሰቀሉት፣ ኃጢአተኛ ሕግ የሻረ ብለው ነው የሰቀሉት። ለምንድን ነው ታዲያ ይሄን ስጋ የማናፍርበት? ለምንድን ይሄ ስጋ ሊፈርድ የሚመጣ ነው። ምራቅ ትፍ ያሉበት ያ ስጋ። እውነቴን እኮ ነው። እንዲሁ ርቱዐ ሃይማኖት የሚባል ሊቅ ይሄን የጌታችን ኢየሱስ ክርስቶስ ስጋ ሲተረጉም እንዴት እኮ አድርጎ እንደሚለው ብትሰሙት፣ እንዴት አድርጎ እንደሚለው አንዱ እየተመሰገነ ይመጣል ነው። ሁለተኛው ይሄ ስጋ ቀድሞ እንደምታውቁት ሳይለወጥ ሳይረቅ ሲያርግ እንዳያችሁት ተመልሶም ሳይረቅ ሳይለወጥ ምን ይላል ነው ይመጣል። ክርስቶስ ማለት ስጋው በመለኮትነት ያልተለወጠበት፣ መለኮትነቱ በስጋ ያልተለወጠበት ዋሂደ ባህሪ በታቅቦ በተዋሂዶ ጸንቶ የሚኖር ንጉሥ ማለት ነው። ወአነሂ እነግር ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእቲ ዘእንበለ መለኮት አላ ቃል ተደሚሮ ምስለ ስጋ በትድምርት ዘይትፈለጥ ወዘኢይትሌለይ ተሰሜ ክርስቶስ ይላል ቅዱስ ቄርሎስ ድርሳን 27 ቁጥር 1 ላይ ሲናገር፣ ድርሳን 27 ቁጥር 1 ላይ መለኮትን ያለ ስጋ ክርስቶስ አልለውም፣ መለኮትን ያለ ስጋ ክርስቶስ አልለውም፣ ስጋን ያለ መለኮት ክርስቶስ አልለውም። እንዲህ ተብሎ ሊነገር የሚገባል ብዬ አልናገርም። ክርስቶስ የተዋሂዶ ስም ነው። መሲህ የተዋሂዶ ስም ነው። እንዲህ ሊባል ይገባዋል። መለኮት ያለ ስጋ ክርስቶስ ሊባል ይገባዋል፣ ስጋ ያለ መለኮት ክርስቶስ ሊባል ይገባዋል ብዬ ሊናገር አይገባም። ይሄን አልልም። እናሳ ቃል ተደሚሮ ምስለ ስጋ በትድምርት ዘይትፈለጥ ወዘኢይትሌለይ ተሰሜ ክርስቶስ። ይልቁንም አካላዊ ቃል በማይለይ በማይነገር በማይመረመር ተዋሂዶ ከስጋ ጋር በተዋሃደ ጊዜ ያን ጊዜ ክርስቶስ ተባለ። ስጋ ከረቀቀ ክርስቶስ የለም፣ ቃል ከተለወጠም ክርስቶስ የለም፣ ሁለትም ከሆነ ክርስቶስ የለም። ክርስቶስ አንድ ነው። ክርስቶስ አይነጠልም። ክርስቶስ አልተለወጠም። ክርስቶስ አይከፈልም። ክርስቶስ ነጠላም አይደለም፣ የተዋሃደ ነው። የምናምነው የቄርሎስ ሃይማኖት ነው። በዚህ ስጋ ክርስቶስ ይመጣል።